ድንገት ተነሳችና በቄ ጉድ አረገኝ፣ በቄ ጉድ አረገኝ፣ በቄ ጉድ አረገኝ፣ በቄ ጉድ አረገኝ እያለች ያለማቋረጥ ትጫዋለች። እንዲች ልጅ ምን ሆነች ቢሉ ምግብ አትበላም፣ ቀኑን ሙሉ በቄ ጉድ አረገኝ፣ በቄ ጉድ አረገኝ ትላለች። እንዲች ልጅ ምን ሆና ነው ብሎ ሐኪም ቤት ቢወስዷት ጸበል ቢወስዷት አታቋርጥም። በቃ ለ3 ሳምንት በቄ ጉድ አረገኝ፣ ምግብም እየበላች በቄ ጉድ አረገኝ፣ በቄ ጉድ አረገኝ፣ በቄ ጉድ አረገኝ ነው የምትለው። እንዲች ልጅ ብለው ጠንቋይ ቤት ወሰዷት። ከዛን ጠንቋይ ቤት ሲወስዷት ጠንቋዩ እስቲ መኝታ ቤት አስገቧት አለ። ከዛን መኝታ ቤት ገባችለት። እሱ መኝታ ቤት ገባና ዝም ብላ ወጣች። ከዛ አሁንም ዝም ብላ ወጣች። ጠንቋዩ ፈወሳት፣ ጋሼ ፈወሷት፣ ጋሼ ፈወሷት ብለው ቤት ይዘዋት ገባ። አሁንም 5 ቀን ቆይታ ድንገት ሌሊት ተነስታ በቄ ጉድ አረገኝ፣ በቄ ጉድ አረገኝ አለ። መልሰው ጠንቋዩ ጋር ወሰዷት። ከዛ ከመጋረጃ በኋላ ነች እሷ። ይኸው ጋሼ ባለፈው እርሶ መኝታ ቤት አስገብተው የሆነ ነገር ካደረገዋ በኋላ ትተው ነበር። አሁን ዛሬ ተመልሳ በቄ ጉድ አረገኝ፣ በቄ ጉድ አረገኝ ማለት ጀመረቻል። እስቲ ምን እንደሆነሽ ጠይቋት አለ ጠንቋዩ ከመጋረጃ ውስጥ ነው። ምን ሆነሽ ነው ብለው ሲጠይቋት በቄ የሚባል ቦይፍሬንድ ነበረኝ HIV አስይዞኝ አልፈልግሽም አለኝ ስትል ጠንቋዩ ከውስጥ በቄ ጉድ አረገኝ፣ በቄ ጉድ አረገኝ፣ በቄ ጉድ አረገኝ ይችላል። እራጅ ይችላል፣ ይችላል፣ እራጅ ይችላል። ሀቢባዬ አንደኛ ቅጣት